እንደ አንድ ኢትዮጵያዊ በጣም የቁጣ ስሜት ነው የተሰማኝ ዞሬ ለማየት ሞክሬያለሁ ከዚህ ጀምሬ ሙሉን በጣም ረጅም ነው በላይ የተደራረበ ነው መጣጥ እኔ ወዲያው የመጣው ምን ያህል በአንድ ማሽን ምን ያክል ወታደር ነው የነበረው የወታደር መሪዎች መኪና ይታያል ማሽኖች ይታያሉ ይሄ እንግዲህ በአንድ ቀን ወይ በአንድ ወር ወይ በአንድ አመት ይሆን አይደለም በየአመቱ ሲጎርፍ የነበረ ነው በወቅቱ የነበሩ መሪዎቻችን ይሄን ትሬንድ ሊያውቁ ይገባ ነበር ለማይቀር ሀቅ ለማይቆም ትግል እንደ አንድ ኢትዮጵያዊ ይሄን ሁሉ ንብረት ማጣት በዚህ ሁሉ ንብረት መካከል ደግሞ ቁጥሩ ብዙ የሆነ ኢትዮጵያዊ ማጣት አሁን ደግሞ በፍቅር አብረን ከምንኖር ኤርትራውያን ጋር መሆኑ ያውጊያ በጣም ውስጤን አስቆጥቷል እውነት ለመናገር እንደዚህ ስሜት ይሰማኛል ብዬ አይደለም የመጣሁት ሳይ ግን በጣም ቁጣ ነው ውስጤ የነበረው መመሪያዎቻችን በጣም ተቆጥቻለሁ በዛ ዘመን አይደለም አሁን እንኳን እነዚህ ብረቶች ቢሰበሰቡ ቢሸጡ ምን ያህል ሚሊዮን ዶላር ሊሆን እንደሚችል ይታወቃል በዛ ዘመን በውይይት በእርቅ በንግግር መፍታት ሲቻል መሪዎቻችን የወሰዱት እርምጃ እንግዲህ በኃይል የመፍታት ነበር አልተፈታም ይሄ ትልቅ ክሳራ ነው ለሀገር ትልቅ ክሳራ ነው እኔ የተሰማኝ ይሄንን ያያው የሚሰማኝ ሁሉም ወጣት የሚያድግ ወጣት ይሄን ማየት አለበት ጦርነት መቼም መፍትሄ ሊሆን እንደማይችል ተገደን የማንገባበት ጦርነት መፍትሄ ሊሆን እንደማይችል በተለይ ነጻነትን በሚመለከት የሚደረግ ጦርነት ነጻ ሊወጣ የፈለገን ህዝብ ማቆም እንደማይቻል ይልቁንም ቋሚ የሆነ የንብረት ውድመት የማይተካ የሰው ኃይል እልቂት የሚያስከትል መሆኑን የሚያሳይ ነው እውነት ለመናገር ይሄንን ሁሉም ማየት በተለይ ወደፊት መሪዎች ማየት ያለባቸው ይመስለኛል ስሜቴት በጣም ተደብላልቋል እናቶቻችን ያውቃሉ ብዬ አላምንም ይሄንን ወጣቶች ይሄንን ያውቁ ነበር ብዬ አላምንም አንድ ነገር ግን አውቃለሁ መሪዎቻችን ይሄን ያውቁ ነበር በወቅቱ ይሄ ሁሉ ማሽነሪዎች ከሰው ጋር እየመጡ እዚህ እንደሚቀሩ ይታወቅ ነበር ማለት ማቆም አቅጣጫ መቀየር ይቻል ነበር ያ አልሆነም እንደምታዩት ተከምሮ ለዘመናት ሊቀመጥ እዚህ ያለ ይሄ ሌላ ዓለም ላይ ስለመኖር አላቅም እንደዚህ በጦርነት ጊዜ የሞቱ ሰዎች ሳይሆኑ የሞቱ ንብረቶች የሞቱ መሳሪያዎች ተከምረው አሉ ሁሉም ያያል እኛም ማየት አለብን ብዬ አምናለሁ ይሄንን ማመስገን አለብኝ የለብኝም አላቅም ይሄንን ማስቀመጣቸው ብሸጥ ብዙ ነገር የሚያወጣ ነው መሸጥ አልፈለጉም ምስክር ነው እንድኖር የተፈለገው እንደ አንድ ኢትዮጵያዊ በጣም ከባድ ስሜት ነው የሚሰማኝ ሌላው ደግሞ በጣም ከባድ ስሜት እንድሰማኝ የሚያደርገኝ ይሄ የሆነው በኢትዮጵያውያንና በኤርትራውያን ላይ ነው ኢትዮጵያውያንና ኤርትራውያን ከሌሎች ሀገራት ይልቅ የተለየ ቅርበት ያላቸው ህዝቦች ናቸው በቋንቋ በባህል በሃይማኖት እጣፈንታችንም አንድ ላይ ተያያዘ ነው አሁን የምናየው ነገር መሆን የማይገባ ነገር ሆኗል ይሄንን ማለፍ መቻላችን አንዱ አስገራሚ ነገር ሆኗል በተለይ መሪዎች ይሄን ሁሉ ቁስል ትተው ነው ወደ እርቅ የተሻገሩት ተመሳሳይ ስህተት ከዚህ ያልተማረን መሆናችን ደግሞ የሚያሳይ ባድመ ላይ ተደግሟል በመሪዎቻችን ተስፋ አደርጋለሁ ከዚህ በኋላ ይሄ ስሜት የማይሰጥ ውጊያ እንደማይኖር ይሄ ያው ምስክር ሆኖ አስተዋሽ ሐውልት ሆኖ እንደሚቀጥል አይደለም ከኤርትራውያን ጋር ከሌላም ድንበርተኛ ጋር ከሌላም ጎረቤት ጋር ውጊያ መፍትሄ ሊሆን እንደማይችል የመጨረሻ መፍትሄ ሁሌም ሰላም ብቻ ነው በውጊያ የተጠናቀቀ ምንም ድል የለም በተለይ በጎረቤት ላይ የተደረገ በውጊያ የተጠናቀቀ ድል የለም ከውድመት በኋላ እውነተኛ ምክንያት ያለው ያሸንፋል ወደ ውይይት ወደ ሰላም ይመጣል ይሄንን ከሌሎች ጎረቤቶቻችንም ጋር ምን ተገብር ይመስለኛል በጥሪ ማቅረብ ፈልጋለሁ ሁሉም ኢትዮጵያዊ ወጣት አባቶቻችን አያቶቻችን ያለፉበትን መንገድ መሪዎቻችን ያለፉበትን መንገድ ማወቅ ኤርትራውያን ደግሞ የከፈሉትን መስዋዕትነት ማወቅ
ያለፈን ታሪክ ማወቅ ያለፈን ቁስል ማወቅ ያለፈን ህመም ማወቅ ምናልባት ወደፊት ለምናደርገው መሰረት ሊሆን ይችላል። እዛ ደውል እንኳን እዛ ላይ መቅረት ማደር ባይኖርብንም ነገር ግን ትምህርት ወስደን ማለፍ እንድንችል የሚያደርግ ነው። በጣም የተረበሸ ስሜት ነው የሚሰማኝ። በጣም ልቤ ተሰብሯል። በጣም ቅስሜ ተሰብሯል። አይዊሽ መንግስቱ ኃይለ ማርያም በህይወት አለ ይሄን መጥቶ ማየት ብችልና በልቡ ውስጥ ምን እንደሚያስብ ሌላ ነገር አይ ሚን ዛሬ ቢሆን ምን ሊያደርግ እንደሚችል ቢሰማ ደስ ይለኛል። ይሄን የሚጠይቅ ጋዜጠኛ ኖሮ ቢሰማ ደስ ይለኛል። ግን ይሄንን ሀቅ ሁላችንም ማወቅ ሁላችንም ማየት አለብን ብዬ አስባለሁ። በህይወቴ የወዳደቁ መኪኖችን አይቻለሁ። ሙሉ በሙሉ ወታደር መኪና ሆኖ በአንድ ቦታ ተከምሮ አላየውም። አፈቅቶ የሚናገሩ እየመሰለኝ ነው ሳያቸው። እያንዳንዱ መሳሪያ ላይ ደም እንዳለ ይታወቃል፣ ያስታውቃል። እንደ ሰው ነው የሚያዩኝ። ከጀርባዬ በጣም ከብዷል። እውነት ለመናገር በጣም የከበደ ስሜት ነው የሚሰማኝ። የኔ ፋሚሊ የሆኑ ወጥቶ ያልመጡ አሉ በዚህ ጦርነት። ከዚህ በየተኛው እንዳለቀ አላቅም። የአባቴ ታናሽ አላቅም የት እንዳለ አይታወቅም። ስለዚህ በዚህ ከተማገሩት ውስጥ አንዱ ነው ማለት ነው። አንዱ በትክክል ባልሆነ ጦርነት ምንም ያክል ገንዘብ ምንም ያክል የሰው ኃይል ማፍሰስ አሸናፊ አያደርግም። ሌላኛው ሀቅ ደግሞ ለነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም፣ ማዘግየት ነው የሚቻለው። ከዚህ የጦር መሳሪያ መቃብር ስፍራ ይሄን ሁለት ሀቅ ተምሬያለሁ። ተስፋ አደርጋለሁ ወደፊት ደግሜ እንደማይ ምርምሮች እንደሚኖሩ ጽሁፎች እንደሚኖሩ በቂ የሆኑ መረጃዎች እንደሚወጡ እያንዳንዱ ነገር ተዘርዝሮ ምን እንዳለ ካረንት ቫልዩን ምን ያህል እንደሆነ ወደፊት በጣም ምጻፍ የምዳሰስ ሊሆን ይችላል። በዚህ አጋጣሚ የዚህን የኢትዮ ኤርትራ መንግስት ማድነቅ የምፈልገው ማስረጃዎች አሉ። የሚወራው ነገር በሙሉ በማስረጃ የተደገፈ ነው። ምንም እንኳ ህመም ቢሆንም ምንም እንኳ ከባድ ነገር የሚያስታውስ ቢሆንም ነገር ግን የሆነ እውነት ነው፣ የሆነ ሀቅ ነው። እዚህ ይኖራል ለዘላለም ብዬ ተስፋ አደርጋለሁ። የተሰማኝ ይሄን ነው የሚመስለው። የመጀመሪያ ስሜት ወደ ውስጥ ስናይ የሚሰማኝ ነገር ካለ እናገራለሁ። የሚያስረዱኝ ደግሞ አሉ ምን እንዳሉ ምን ውስጥ እንዳለ በጣም ማዘኔን መግለጽ ፈልጋለሁ። ከዛ ውጪ ይሄንን ሁሉ አልፈን ዛሬ እኔም ተገኝቼ እዚህ ሁለተኛ ቤቴ የምትመስል ሀገር ኤርትራ አስመራ ላይ ነው ያለሁት። የኛ አንዱ በርደን ያለፉት ስህተቶች እንዳይደገሙ ያለፉ ጥፋቶች እንዳይደገሙ የሄድንበትን መንገድ ድጋሚ እንዳንሄድ ህዝብ ለህዝብ መንግስት ለመንግስት ጀምሯል። ህዝብ ለህዝብ ይሄንን ማጠናከር ተመሳሳይ የእብደት ስህተቶች እንዳይደገሙ ይሄን የሚፈልጉ መሪዎች እንኳን እነሱ በየትኛውም ወገን ከኛ ከህዝብ አንድነት የተነሳ ከኛ ከህዝብ መቀራረብ የተነሳ ወይ እንዲወገዱ ወይ ሀሳባቸውን እንዲቀይሩ ማድረግ የምንችልበትን እድል መፍጠር ነው። ከዛ በተረፈ ደግሞ ይሄንን ሊሽር የሚችል ይሄንን ሊያስረሳ የሚችል የአንድነት የእድገት የህብረት በሰላም የመኖር ምሳሌ ሆኖ የመውጣት ምናልባት የጦርነት ምሳሌ ነው ይሄ ከጀርባ የምታዩት። የምፈልገው የምመኘው ደግሞ የልማት ምሳሌ ሆኖ ኢትዮጵያና ኤርትራውያን በዚህ አይደለም መቀጠል ያለባቸው። ሌላ ደግሞ የአብሮነት ፓርኮች የአብሮነት ሐውልቶች ያስፈልጉናል። አባቶቻችን የሰሩትን ስህተት እያረምን እኛ ደግሞ አዳዲስ ግንኙነታችን የሚያጠነክር እድገታችንን የሚያጠነክር ሰላማችንን የሚያጠነክር እንሰራለን ብዬ ተስፋ አደርጋለሁ። በዚህ ላለፉት ወገኖቻችን እንግዲህ እኔ ዶክተር አብይ ተራራ ላይ በከንቱ የሞቱ ሰዎች ብለዋል። እንግዲህ በከንቱ የሞቱ ሰዎችም በከንቱ ያለቁ ንብረቶችም ናቸው። ለኢትዮጵያ አልጠቀሙም፣ ለምስራቅ አፍሪካ አልጠቀሙም፣ ለኤርትራ አልጠቀሙም፣ በከንቱ ወድመዋል። አይዊሽ ያለምንም ጦርነት ቁጭ ብሎ ተነጋግሮ መፍታት ተችሎ ቢሆን ያ አልሆነም። ወደፊት ተመሳሳይ ስህተት